አይደለም ጊዜውን እኛንም ተረከብ ጌታዬ አይደለም ፓልቶኩ እኛም ያንተን አይደለም ገንዘባችን እኛም ያንተን አምላካችን አባታችን ከራሴ የሚጸጸውሬ የሚበነው ጸጉሬ ከእግሬ የሚቆጠረጠው ጥፍሬ ሁሉ ያንተን አምላኬና አባቴ ክብር ውሰድ አምላኬና አባቴ ተመስገን ጌታዬ ለኔም የቃልን ደጅ ከፈትልኝ ጌታዬ ለሚሰሙትም የማስተዋል በሮችን ከፈት ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውክ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው በጌታ በኢየሱስ ስም የተመታው በጌታ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የታሰረ ይሁን በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል የእስልምና ወንጌል አምላኬና አባቴ ከ600 ዓመት በኋላ የመጣው ፍጥጥ ብሎ አይኑን ፈጥጦ የመጣው ስቅለትህን ሞትና ትንሳኤን ቤዛህን ልጅነትህን አምላኬና አባቴ በአብ ወልድ በመንፈስ ቅዱስ ላይ የሚነሳውን ጥያቄ ሁሉ በጌታ በኢየሱስ ስም የተመታየውን በጌታ በኢየሱስ ስም የተመታየውን አምላኬና አባቴ ካንተ አፍ በወጣው አንተ ባስተማርከው ትምህርት ላይ የሚቃወም ያለ የክርስቶስ ተቋሚ መንፈስ በጌታ በኢየሱስ ስም የተመታየውን ልዩ የሆነ የእንግዳ ትምህርት አምላኬና አባቴ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ የቡሃሪ መንፈስ በኢየሱስ ስም ይመታ የሙስሊም መንፈስ በኢየሱስ ስም ይመታ የሱና አቡ ዳውድ መንፈስ በኢየሱስ ስም የሐዲስ መንፈስ በጌታ በኢየሱስ ስም የቁርአን መንፈስ አምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ ይሄ የጣዖት አምልኮ የአረቡ ትራዲሽን የአረቡ ባህል የአረቡ አምልኮ በጌታ በኢየሱስ ስም በአለም ላይ ይታሰር አምላኬና አባቴ ያቺ ምድር አይወረሳት አምላኬና አባቴ ኢትዮጵያ እጆቿን ወደ እግዚአብሔር ዘርጋለች ተብለ ራስህ በቃል አስነግረሃል እጃችንን ዘርግተን ወደ አንተ እንጸልያለን አምላኬና አባቴ ያቺ ምድር በጠላት ኃይል አትሸፈንም አምላኬና አባቴ ያቺ ምድር በሰይጣን አሰራር አትያዝም አምላኬና አባቴ ጠብቃት ነገር ሁሉ ካንተ ባንተ ላንተ ነውና ላንተ ብቻ ክብር ምስጋና አምልኮ እናቀርብልሃል በጌታ በኢየሱስ ስም አሜን ተባረኩላችሁ ጌታ ኢየሱስ ይባርካችሁ ስለነበረን የጸሎት ጊዜ ኦኬ እጆቻችሁ ማውራት ትችላላችሁ አሁን እንጀምራለን እንግዲህ አራት ክፍሎችን አድርገን ስለ ባይብል ስናጠና ነበር አንደኛው ክፍል ታስታውሱ እንደሆነ ባይብል and it is contra connection በሚል መጽሐፍ ቅዱስና በውስጥ ያለው ተዛምዶ በሚል ያይተን ነበር ከሎጂክ አንፃር ኮንትራዲክሽን እና ኮንትራ ኮኔክሽን ማለት ምን ማለት እንደሆነ አይተን ነበር ሁለተኛው ክፍል ባይብል and it is history ባይብል እና ታሪካዊ ዳራው ማን ጻፈው መቼ ተጻፈ የት ተጻፈ ጻፊዎቹ እነማን ናቸው መቼ ነው በመራፍና በቁጥር የተከፋፈለው መቼ ነው ትራንስሌት የተደረገው መቼ ነው ቨርዥኖች የተዘጋጁት የሚለው ነገር አይተን ነበር ሶስተኛውን ክፍል ደግሞ ትናንትና አይተን ነበር ባይብል and it is archaeology በሚል ባይብልና የሱ አርኪኦሎጂ ማለትም በስነ ቅርጽ ጥናቶች ስለ ባይብል ምን ነበር የሚሉት የነበረው የሚለው ነገር አንዳንድ ፖይንቶች ስንመለከት ነበር ማለት ነው አሁን ደግሞ በመቀጠል ምናየው ዛሬ ባይብል and ቁርአን በሚል ነው ባይብል እና ቁርአን ምንድነው የሚያዛምዳቸው ምንድነው የሚለያቸው የሚለውን አንዳንድ ፖይንት ለመመልከት እንሞክራለን ማለት ነው ያንን ከመመልከታችን በፊት መጀመሪያ ባይብል and ቁርአን የሚለውን ነገር ከማየታችን በፊት መጀመሪያ በእስልምና ውስጥ ስላሉ መጽሐፍቶች አንዳንድ ፖይንቶችን ለማየትና ለመዘርዘር ሞክራለሁ ማለት ነው በእስልምና ምን መጽሐፍቶች አሉ እነዛ መጽሐፍቶችን በታቋቸው ጥሩ ነው የሚል ነገር አቋም አለኝ ምንድነው በእስልምና መጽሐፍት ውስጥ መጀመሪያ ባይብል and ቁርአን ከማየታችን በፊት ባይብል ማለት ምን ማለት እንደሆነ ስሙም ባይብል የሚለውን ቃል መጽሐፍ ቅዱስ ላይ እንዳለ አንዳንድ ፖይንቶችን ስናይ ነበር ከዚህ በፊት
አሁን ግን ወደ ቁርአን ስንመጣ ባይብል ኤንድ ቁርአን ከማለታችን በፊት መጀመሪያ የእስልምና ትራዲሽናሊ ኢስላሚክ ሶርስ የሆኑትን 6 መጽሐፍቶች እናያለን ማለት ነው። ስንት አሉ? 6 መጽሐፍቶች አሉ ማለት ነው። እነዚህ 6 መጽሐፍቶች ምንድናቸው የሚለው ነገር አንድ በአንድ እናያለን በእስልምና ውስጥ። አንደኛ ቁርአን ነው። ሁላችሁም የምታውቁት መጽሐፍ ነው። ቁርአን ነው አንደኛ። እነዚህን 6 መጽሐፍቶችን ካገኛችሁ እስልምና ከዚህ ውጪ አይደለም። ከዚህ ውጪ ከሌለ ግን መረጃ የሚባል ነገር የላቸውም በራሳቸውን። ለዛ ነው ብዙ ጊዜ ማፋጠጣቸው። አሁን አዳዲስ ሙፈሲሮች መጥተዋል ራሱ እንዲህ ለማለት ፈልጎ ነው እያሉ ራሳቸው ይላሉ። ማን በላለ ከእስልምና መጽሐፍት ውስጥ አትውጣ በመረጃ አውራ ነው እኛ ሙስሊሞች የምንለው። እነዚህ 6 መጽሐፍቶቹ የመጀመሪያው ቁርአን ነው። ሁለተኛው ሐዲስ የሚባለው ነው። የመጀመሪያው ቁርአን፣ ሁለተኛው ሐዲስ የሚባለው ነው። ሐዲስ ሶስተኛው ሲራ የሚባለው ነው። አንድ ባንድ መጣበታለሁ። ሶስተኛው ሲራ የሚባለው ነው። ሶስተኛው ሲራ። አራተኛው ተፍሲር የሚባል ነገር አለ። ተፍሲር ተፍሲር። አምስተኛው ፊቅ የሚባል ነገር አለ። ፊቅ ፊቅ። ስድስተኛውና የመጨረሻው ፉቱህ የሚባል አለ። ፉቱህ ብላችሁ ጻፉ። ፉቱህ። እስቲ አንድ እነዚህን ሊድባቸው ትንሽ ኮንሴፕቱን እንድትይዙ። የመጀመሪያው ቁርአን የተባለው የታወቀ ነው። ቁርአን የሚለው የአረብኛ ቃል ቀራ ቱሪድ ከሚል ቀራ ቱሪድ አነበበ ከሚል ኢንፊኒቲቭ ቃል የተገኘ ሲሆን ትርጉሙ ሪሳይቴሽን ማለት ነው። የሚደገም ወይም የሚነበብ ማለት ነው። ቁርአን ማለት ራሱ ለመጀመሪያ ጊዜ በሱረቱ አልሐቅ ምዕራፍ 96 ቁጥር 2 ላይ ኢቅራ ቢስመ ረቢ የሚለው ነገር አንብብ ኢንፊኒቲቭ ማን ነው? ኢምፐራቲቭ ነው። አንብብ ሪድ ትእዛዛዊ ነው ራሱ እንትኑ ማለት ነው። ቨርቡ ማለት ነው። ከዛ የተነሳ ነው ቁርአን የሚለውን ነገር ያገኘው ማለት ነው። ቁርአን ራሱ ጠቅለል ባለ መልኩ ስንመለከተው 6616 አያቶች አሉት። 114 ደግሞ ሱራዎች አሉት። 30 ጁዞች አሉት። ይሄ ባጭሩ ለመግለጽ ነው። የምታውቁት ነው ብዙ ጊዜ ስላስተማርኩኝ ማለት ነው። ሁለተኛው ሐዲስ የሚባል ነገር አለ። ሐዲስ የሚባለው ነገር ሴይንግ ወይም ንግግር ማለት ነው። ሐዲስ ማለት ንግግር ማለት ሲሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ንግግር፣ የኖሩበት ኑሮ፣ ያስተማሩት ትምህርት ጥንክር ነው እና ሐዲስ በሶስት አይነት ይከፈላል። ሰሂህ የሚባል አለ፣ ደይፍ የሚባል አለ፣ ሐሰን የሚባል አለ። ሰሂህ የሚባለው ብዙ ጊዜ ኦተንቲሲቲ ያለው ንግግሮች ናቸው። ለምሳሌ ቡኻሪና ሙስሊም ብለን የምንላቸው ሰሂህ ይባላሉ። ቀጥሎ ሐሰን የሚባሉ አሉ፣ ጉድ መልካም የሚባሉ አሉ። እነሱ ኢብኑ ማጃ፣ ተርሚዲ፣ ሱና አቡ ዳውድ የመሳሰሉት። ደይፍ የሚባሉ አሉ፣ እነ ሚሽካት አልመሰያቢን ምናምን የመሳሰሉት ደይፍ ተብለው ይባላሉ ማለት ነው። እንግዲህ ስለ ሐዲስ ብዙ ለማውራት ጊዜ የለ ማለት ነው። ቀጥሎ ስለ ሶስተኛው መጽሐፍ ሲራ ስለሚባለው እናያለን ማለት ነው።